ይሄ ኔይማር ነው። እናም ይሄ አንድ ሰብስክራይበር ኔይማርን ማሸነፍ የሚችል ከሆነ $500,000 ሰጠዋለሁ። በተጨማሪም ምርጡን የባስኬትቦል ተጫዋች አምጥቻለሁ። ጠንካራውን የቤዝቦል ተጫዋች። ብዙ ታዋቂ የሆኑ አትሌቶች አሉ እዚህ ቦታ ላይ። ውድድሩ የምንጀምረው ከሴሪና ዊሊያም ነው፣ ታዋቂዋ የቴኒስ ተጫዋች። እሷ ደግሞ የምትወዳደረው ወደዚህ አምጧቸው ከነዚህ 4 መንትዮች ጋር ነው። ሰላም። ወይኔ ፈጣሪ። እሷ የምትመታውን አንድ ኳስ ከናንተ መሃል አንዳችሁ የምትመልሱት ከሆነ $100,000 አሸናፊ ትሆናላችሁ። ያለበለዛ ግን እሷ ለመረጣችሁ አንድ የበጎ አድራጎት ድርጅት ገንዘቡን እንሰጠዋለን። ሴሪና ዊሊያም የምትመታው ኳስ በዓለማችን በጣም ፈጣኑ ነው። ይሄን መቆጣጠር የምትችሉ አይመስለኝም። መልካም እድል። ይገርማል፣ ሁሉንም አልፏቸው ሄዷል። በጣም አዝናለሁ። ምንም አይደል። ገደልሽን እኮ ገደልሽን። ይሄን ለሪሶርስ ሴንተር እንድትሰጥልኝ ፈልጋለሁ። በጣም ደስ የሚላቸው ይመስለኛል። እኔ ደስ ያለኝ ግን በዚህ ቪዲዮ ኔይማር ስላለ ነው። ለማንኛውም አሁን የባስኬትቦል 1 ለ1 ውድድር ይኖረናል። ለቀጣዩ 1 ለ1 ውድድራችን ታዋቂው ጊያንስ አለን። የ9 ጊዜ ኦል ስታር፣ የ2 ጊዜ ኤምቪፒ እንዲሁም የ1 ጊዜ ሻምፒዮን የሆነ ሰው ነው። የሚወዳደረው ደግሞ ከትሪስቲን ጋር ነው። እሱ ባስኬት የሚጮተው ለመዝናናት ያለው። እንቀጥል። ሰውየው ከናንተ መሃል የመጀመሪያ ሰው ከቦክስ ውስጥ ከቦክሱ ጠርዝ ላይ ከመስመሩ ላይና ከመሃል ሜዳ የሚያስቆጥር ሰው የዚህ $100,000 አሸናፊ ይሆናል። ወይኔ የውላ ገንዘብ ላሸንፍ ነው። ባስኬትቦልን ለመዝናናት የሚጮተው ልጅ ዋናውን ተጫዋች ያሸንፈዋል። 3 2 1 ጀምሩ። አዎ አስቆጥሮታል። ኳሱን አቀብለኝ፣ አግዘው ኖላን። በል ተመልከት። ይገርማል፣ ሁለቱን ኳሶች አስቆጥሯል። እሱ ስቶታል። ትሪስተን 3ኛውን አስገብቷል። አሁን መሃል ሜዳ ላይ ደርሷል። ይሄን ካስቆጠረ ያሸንፋል። በድጋሚ እየሳተው ነው። ምን እየተፈጠረ ነው? ወይኔ ትሪስተን የሚያስፈልገው አሁን የመጨረሻውን ማስቆጠር ብቻ ነው። በል እንጂ ቶሎ በል፣ እየቀደመ ነው እኮ። አዎ አሁን አስቆጥሮታል። ወደ ቀጣዩ እየሄደ ነው። እሱ የኤንቢኤ ሻምፒዮን ነው። በማንኛውም ሰዓት ሊያሸንፈው ይችላል። አስቆጥሮታል። በጣም ይገርማል። ወይኔ አድርጌዋለሁ። ፊቱን ተመልከቱት። የተናደደ ነው የሚመስለው። በጣም ተናድጃለሁ። ይሄ ሰውዬ መጥቶ $100,000 ከእጄ ይዞ ሄደ። በጣም ይገርማል። ይሄኛው ተወዳዳሪያችን ሰብስክራይበራችንን ስላላሸነፈ ሌላ አንድ ትልቅ ተጫዋች እናመጣለን። ለቀጣዩ የ1 ለ1 ውድድራችን የዓለማችን በጣም ምርጥ የሆነ የባስኬትቦል ተጫዋች አለን፣ ስቴፍ ኬሪ። ይህ ሰው በጣም ምርጥ ባስኬትቦል ተጫዋች ነው። በዓለማችን ማንም የእሱን ያህል ቀጥተኛ ምቶች የሚመታ ሰው አልተገኘም። ለዛም ነው እሱን እዚህ ያመጣ ነው። እናም የሚወዳደረው ደግሞ ከዚህ ትምህርት ቤት ምርጥ ከሆነው ተጫዋች ጋር ነው። ዝግጁ ነህ ለውድድሩ? አዎ ዝግጁ ነኝ። ውድድሩ ቀላል ነው። ለስቲቭ 30 ሰከንድ እንሰጠዋለን። እናም የቻለውን ያህል ያስቆጥራል። ከዛም በመቀጠል ደግሞ ለሱ 60 ሰከንድ እንሰጠዋለን። እናም ስቲቭ ካስቆጠረው በላይ የሚያስቆጥር ከሆነ ይህንን $100,000 ያሸንፋል። የሚሸነፍ ከሆነ ግን $100,000 ለበጎ አድራጎት ድርጅት እንሰጠዋለን። በል ወደ ቦታክ ስቲቭ። የዓለማችን ምርጥ ወርዋሪ በ30 ሰከንድ ውስጥ ምን ያህል እንደሚያስቆጥር እናያለን። 3 2 1 ጀምር። ፈጣሪው ምንም እየሳተ አይደለም። አዎ አንድ ስቷል። 20 ሰከንድ ይቀራል። የሰዓቱ ግማሽ ተጠናቋል። 8 ማስቆጠር ችሏል። አሁን ፊት ለፊት ላይ ነው ያለው። 10 ሰከንድ ይቀረዋል። ስቷል። አንድ ስቷል። 3 2 1 ሰዓት አልቋል። በ30 ሰከንድ ውስጥ 14 ኳሶችን አስቆጥሯል። በል ዲማሪ ይህንን ማሸነፍ የሚችል ከሆነ እናያለን። እንደሚታወቀው እሱ ገና ተማሪ ስለሆነ ሰዓቱን እጥፍ አድርገንለታል። 60 ሰከንድ። እውነት ለመናገር ከኔ የበለጠ ሲያስቆጥር ማየት ነው የምፈልገው። በዚህ ሁሉ የጓደኞቹ ድጋፍ ፊት ለፊት ዲሞሪያን ማሸነፍ ይችላል። ሽልማቱ ህይወት ቀያሪ ነው። $100,000። 3 2 1 ጀምር። ከፊት ለፊቱ $100,000 አለ። ምንም አይደል፣ ተስፋ እንዳቆርጥ። አስታውስ፣ ከሱ እጥፍ ነው ሰዓት ያለክ። እሺ አንድ አስቆጥሯል።
$100,000 ነው እኮ። በል ታገድ። የቻለውን ያህል እየሞከረ ነው ያለው። ሶስተኛ አስገብቷል። በጣም ጥሩ። አሁንም ቢሆን 30 ሰከንድ ያህል ይቀረዋል። ዲማሪያን አሁንም ቢሆን 20 ሰከንድ ይቀርሃል። መረጋጋት አለብህ። ስሙ፣ ማን የሚያሸንፍ ይመስላችኋል? ስቲቭ ነዋ። በዚህ በኩል ያሉትን እያስቆጠረ ነው። በል ቶሎ በል። 3 2 1 የመጨረሻው ሮራ። ውድድሩ አልቋል። 9-14 በጣም ምርጥ ነበር። ይህንን ገንዘብ አሁን ለበጎ አድራጎት ድርጅት እንሰጥልሃለን።